ያኔ ሲነግረኝ ሰው ፈርቶ ሰላም ቴክ ፓዝ ሀበሻ ዛሬም በአዲስ ቪዲዮ ከች ብያለሁ። በዛሬ ቪዲዮአችን የምንመለከተው አሁን ጊዜ እንግዲህ የኤአይ ቱሎች ከጊዜ ወደ ጊዜ እጅግ በጣም ከኑሯችን ጋር እጅግ በጣም ቁርኝነታቸው እየባሰ እየጨመረ መጥቷል። በዛሬ ቪዲዮአችን የምንመለከተው ከዚህ በፊት የምታስታውሱ ከሆነ እዚህ ጋር ከላይ የምታዩት ቪዲዮ ኦልሞስት እንግዲህ ወደ አመት ሊሆን ነው እየተጠጋ ነው ማለት ነው። ይህ ቪዲዮ ከተሰራ ከአመት በኋላ እንግዲህ ኤአይ ቱሎች አሁንም እጅግ በጣም ከሚጠበቀው በላይ በፍጥነት ነገሮችን አውቶሜት እያደረጉ በምስራቸው ስራዎች ላይ እየገቡ ይገኛሉ ማለት ነው። በዛሬ ቪዲዮአችን የምንመለከተው የተለያዩ ሴክሽኖች ከፋፍዬ እንመለከታለን ማለት ነው። በኮዲንግ ሊሆን ይችላል፣ በአርት ላይ ከሆናችሁ የተለያዩ ኢሜጅ ጀነሬት የሚያደርጉ ቪዲዮ ጀነሬት የሚያደርጉ፣ በፕሮግራመር ከሆናችሁ ደግሞ በዴታ ላይ በዌብ ዲዛይን ላይ የተለያዩ ዴታ አናላይዝ የሚያደርጉላችሁ የተለያዩ ቱሎች አሉ፣ እነሱን እንመለከታለን። እንዲሁም ደግሞ ቪዲዮ ጀነሬት የሚያደርጉ ፎቶ ጀነሬት የሚያደርጉ እነሱን እንመለከታለን ማለት ነው። እንዲሁም ደግሞ ስለነ ቻትጂፒቲ መቼም በጣም ብዙ ጊዜ ተብሏል፣ ግን አሁን ቻትጂፒቲ እነ ክላውድ እርስ በርስ ያላቸው ፉክክር እየጦፈ ይገኛል። ክላውድ እንግዲህ እንደምታውቁት በአንትሮፒክ በተባለው ካምፓኒ የሚሰራ ሲሆን ስለነሱም እየገባን እንግዲህ አንዳንድ ሙከራዎች እያደረግን እንመለከታቸዋለን ማለት ነው። ስለዚህ ቻናላችንን ሰብስክራይብ ማድረግ እንዳይረሳ። ቴክ ፓዝ ሀበሻ ሰብስክራይብ ያድርጉ። በቀጥታ ወደ ቪዲዮ ነው የምናመራው ማለት ነው። ስለዚህ በዛሬ ቪዲዮ የማስመለከታችሁ ከሚድ ጆርኒ በፎቶ እና በቪዲዮ እንጀምራለን ዛሬ ማለት ነው። እነ ሲንቴዣ እነ ሚድ ጆርኒ ይገኛሉ ማለት ነው። ዛሬ ሚድ ጆርኒ አሁን እዚህ ጋር ለምሳሌ እዚህ ከስር የምታዩቸው ፎቶዎች እንዳለ ሰዎች በፕሮምፕት ክሬት ያደረጓቸው ፎቶዎች ናቸው ሚድ ጆርኒ ላይ ማለት ነው። ስለዚህ የተለያዩ ፕሮምፕቶችን እያስገባችሁ እናንተ የምትፈልጉትን ነገር ክሬት ያደርግላችኋል ማለት ነው። ስለዚህ ፕሮምፕት ማስገባት ብቻ ነው የሚጠበቅባችሁ። እናንተ ፕሮምፕት ታስገባላችሁ፣ ከዛ በኋላ ኢሜጁ ክሬት ይደረግላችኋል ማለት ነው። ስለዚህ እዩት፣ ይህን የመሳሰሉ ፎቶዎች ናቸው እንግዲህ ከሚድ ጆርኒ ላይ እየተሰሩ ያሉት ማለት ነው በዚህ ጊዜ። እንዲሁም ሚድ ጆርኒ ላይ ከፈለጋችሁ ኦዲዮችን መጨመር ትችላላችሁ፣ ቪዲዮዎችን ደግሞ ስትሰሩም ያሉት የሞዴል አይነቶች እዚህ ጋር ተጠቅሰዋል። ስለዚህ የተለያዩ ኢሜጆችን እዚህ ጋር መታችሁ ክሬት ማድረግ ትችላላችሁ ማለት ነው። ምንን ተጠቅማችሁ? ሚድ ጆርኒን ተጠቅማችሁ። እዚህ ላይ እንደምታዩት ኢማጂን አርት ይላል። የተለያዩ ሞዴሎችን ውስጡ ሄዳችሁ መጠቀም ትችላላችሁ ማለት ነው። በቀጣይ የምንመለከተው ደግሞ ሲንቴዣ ነው። ሲንቴዣ ቪዲዮ ክሬት የምታደርጉበት ነው። የተለያዩ ቢዝነሶች የተለያዩ ስራዎች በሚሰሩበት ጊዜ ሲንቴዣን ተጠቅሞ ሰዎች እዚህ ጋር እንደምታዩት እነ ዙም፣ እነ ሃይኒከን፣ እነ ሜሪክ፣ እነ ሳፕ እነዚህ ሁላ ካምፓኒዎች አብረው ከሲንቴዣ ጋር ይሰራሉ ማለት ነው። ስለዚህ ሲንቴዣም የተለያዩ ቪዲዮዎችን ክሬት ለማድረግ ለፖድካስት የሚሆኑ ቪዲዮዎችን ክሬት ለማድረግ የተለያዩ ስቶሪዎችን ክሬት ለማድረግ እዚህ ጋር የምታዩት ለምሳሌ እዚህ ጋር የምታዩቸው ኤግዛምፕሎች እንዳለ እንግዲህ ከሲንቴዣ ጋር የተሰሩ ናቸው ማለት ነው። ኤቭሪቲንግ እዚህ ጋር የሚመጡት እንዳለ የሲንቴዣ ውጤቶች ናቸው ማለት ነው። ስለዚህ ሲንቴዣ ለመጠቀም ስታስቡ እዚህ ጋር ፕላትፎርም የሚል አለ። ለምን እንደምጠቀሙትም የተለያዩ ማኔጅ ወይም ደግሞ ፐብሊሽ የምታደርጓቸው የት ድረስ እንደሚደርሱ እዚህ ጋር መመልከት ትችላላችሁ ማለት ነው። ሶሉሽን ውስጥም ገብታችሁ የተለያዩ ለርኒንግ ዴቨሎፕመንቶች አሉ። ለሴልስ የምትሰሩ ከሆነ ለማርኬቲንግ ከሆነ የአይቲ ሳይበር ሴኩሪቲ ቴማቸውንም ገብታችሁ ማየት ትችላላችሁ። ወይም ደግሞ እነሱም ትሬኒንግ ያደረጓችሁ መስራት ትችላላችሁ ማለት ነው። እዚህ ጋር ሪሶርስ ብላችሁ ደግሞ የተለያዩ ሪሶርሶችን ማግኘት ትችላላችሁ። እዚህ ጋር ፕራይሲንግ ብላችሁ ምን ያህል እንደሚያስከፍሉ ማወቅ ትችላላችሁ ማለት ነው። ስለዚህ ሲንቴዣንም ገብተው ይሞክሩት። የተለያዩ ቪዲዮዎችን ክሬት እያደረጋችሁ ለእናንተም ለሌሎችም ሰዎች ሼር የምታደርጓቸው የተለያዩ ቪዲዮዎችን ሼር ማድረግ ትችላላችሁ ማለት ነው። ለምሳሌ ክፍያዎቹን በምንመለከትበት ጊዜ ቤዚክ ፍሪ አለ፣ ኖ ክሬዲት ካርድ ሪኳየርድ ይላል። 1200 ክሬዲት ይሰጣችኋል። ከዛ እንዲሁም ደግሞ 10 ሚኒትስ ኦፍ ቪዲዮ ፐር መንዝ፣ በአንድ መንዝ ውስጥ 10 ሚኒትስ ኦፍ ቪዲዮ ክሬት ማድረግ ትችላላችሁ ማለት ነው። ቤዚክ ወይም ደግሞ ፍሪ ፕላኑ እሱ ነው። ስታርተር ላይ $14 በወር፣ እሱ ደግሞ የተለያዩ ነገሮችን እዚህ ጋር ይጨምርላችኋል። 125 ፕላስ ሲንቴዣ ኤአይ አቫታሮች አሉት። አንድ ኤዲተር እና 3 ገስቶች ወይም 3 አዛር ዩዘሮችን መጨመር ትችላላችሁ። ቪዲዮ አሲስታንት አለው። የተለያዩ ነገሮች እንግዲህ እየከፈላችሁ በሄዳችሁ ቁጥር እየጨመረ ይሄዳል ማለት ነው። እዚህ ጋርም ባለ 59 አለ። 5 ፐርሰናል አቫታር ይሰጣችኋል። ኤአይ ዲበጊንግ አለው። አንድ ኤዲተር እና 5 ገስቶችን መጠቀም ትችላላችሁ። 180 ሲንቴዣ ኤአይ አቫታር አላችሁ። እንዲሁም ደግሞ 360 ሚኒትስ ኦፍ ቪዲዮ ኦር ኤአይ ደቢንግ ፐር ይር ማለት ነው። ሁለቱን አንድ ላይ ሚክስ የምታደርጉበት ወይም ደብ የምታደርጉበት አንድ ላይ ይሰጣቸዋል ማለት ነው። ስለዚህ ሲንቴዣንም ገብተው ይሞክሩት፣ ቼክ አውት ያድርጉት ማለት ነው። ስለዚህ አሁን ምን ተመለከትን?
ኢማጂን አርት ወይም ደግሞ ሚድጆርኒ እና ሲንቴዥን ተመልከትን ማለት ነው። ሁለቱም ተመልክተናል። ሁለቱ በቪዲዮ በኦዲዮ በፒክቸር በኢሜጅ ዙሪያ ያሉ ቱሎች ናቸው፣ ኤአይ ቱሎች ናቸው ማለት ነው። ስለዚህ በቀጣይ ደግሞ የምንመለከተው ምንድነው ወደ ኮዲንግ እንምጣና እዚህ ጋር እንደምታዩት ቻትጂፒቲ ያለኝ ከላይ ቻትጂፒቲን እስኪ እስከዛሬ ምን ያህል ሰዎች ተጠቅማችሁታል? እስካሁን ድረስ እንዴት ነው የተጠቀማችሁ ያላችሁት? ከዚህ በፊት የተለያዩ ቪዲዮዎችን ሰርቼ ለማስመልከት ሞክሬ ነበር። ቻትጂፒቲ እንዴት ነው መጠቀም ያለብን፣ ፕሮምፕት እንዴት ነው መጻፍ ያለብን፣ ጉድ ፕሮምፕት የሚባሉት ባድ ፕሮምፕት የሚባሉት ነገሮች እንዴት ነው መለየት የምንችለው የሚለውን ነገር ተመልክተናል። ስለዚህ ቻትጂፒቲ በዚህ ጊዜ እንግዲህ ከፍተኛ የተለያዩ ሞዴሎች አሉ። ቻትጂፒቲ እንደምታውቁት አንዳንዶቹ ዲፕ ቲንኪንግ አላቸው፣ አንዳንዶቹ ኢንስታንት መልስ ይመልሱላችኋል። እንደናንተ ፍላጎት መልሱን ይሰጣችኋል በፍጥነት ማለት ነው ቻትጂፒቲ ደግሞ እንደምታውቁት ከሌሎች ለምሳሌ ከነ ክላውድ ጋር ፉክክር ላይ ነው ያለው። ክላውድም የተለያዩ ሞዴሎች አሉት እስከ 5.5 5.4 5.3 5.1 እጅግ በጣም ማለት ነው። እዚህ ጋር ከስር መታቸው የምታዩበት ጊዜ የክላውድ ሶኔት 4.6 ከረንትሊ ይሄ ያለ ግሮክ ከፈለጋችሁ ደግሞ የኤለን መስክ ነው አይደለ ግሮክ እሱን መጠቀም ትችላላችሁ። እዚህ ጋር የምታዩዋቸው እንዳለ ሞዴሎች የቻትጂፒቲ ሞዴሎች ናቸው። ቻትጂፒቲ የኦፕን ኤአይ ስለሆነ ማለት ነው። እዚህ ጋር ከላይ ያላችሁት 5.5 5.4 እዛ ድረስ ከዚህ የራሱንም ደግሞ መጠቀም ከፈለጋችሁ የክላውድን እዚህ ጋር መታችሁ መቀየር ትችላላችሁ ማለት ነው። የክላውድ 4.1 ነው ከረንትሊ ያለው። እዚህ ጋር ዲፕሲክም ከፈለጋችሁ ዲፕሲክም በሌሎች ቪዲዮዎች ላይ ስለ ዲፕሲክም ተመልክተን ነበር። እሱንም ከፈለጋችሁ ስለ ዲፕሲክ እዚህ ጋርም አለ። የተለያዩ ሞዴሎች መጠቀም ከፈለጋችሁ እዚህ ጋር ጀመናይ 3.1 ጀመናይ አለ። ከሌሎችም እነ ሊያማ የሚባሉ ሞዴሎች እንግዲህ እዚህ ጋር ይገኛሉ ማለት ነው። ስለዚህ ቻትጂፒቲንም ገብታችሁ ከኮድ ጄኔሬሽን ጀምሮ ለተለያዩ ሪሰርቾች፣ ለተለያዩ ለጥያቄና መልሶች፣ የተለያዩ ፕሮግራሞችን ለማውጣት ቻትጂፒቲን እንደ አሲስታንት ቁጠሩት፣ እንደ ትሬነር ቁጠሩት ማለት ነው። እናንተ በፈለጋችሁት መንገድ ኮንቴክስት እየሰጣችሁ ሮል እየሰጣችሁ እንዲሁም ደግሞ ኮንስትሬንት ሰጡላችሁ። ኮንስትሬንት ማለት ምን ማለት ነው? ከዚህ እስከዚህ ብላችሁ አሁን ለምሳሌ በሁለት ወር ውስጥ ይሄን ነገር ነው ለርን ማድረግ የምፈልገው ብትሉት ፕላን ያወጣላችኋል ማለት ነው። ኮንቴክስት ሰጣችሁት ማለት ነው። በዛ መንገድ ነው ቻትጂፒቲ መጠቀም ያለባችሁ ማለት ነው። ሌላው የምንመለከተው ደግሞ ፐርፕሌክሲቲ ኤአይ ነው። ፐርፕሌክሲቲ ኤአይም እንደምታዩት የተለያዩ ሞዴሎች ይጠቀማል። እነ ጂፒቲ 5.5 እነ ጀመናይ እነ ክላውድ ሶኔትን ይጠቀማል። እንዲሁም ደግሞ በጣም ሪሰርች ማድረግ የምትፈልጉ ከሆነ በጣም ዲፕ የሆነ አንሰር እንዲሰጣችሁ ኩዌስችን ኤንድ አንሰር በት ቤዝድ ኦን ቬሪ ማች ኢንፎርሜሽን ማለት ነው። በጣም እጅግ በጣም ብዙ የሆኑ ኢንፎርሜሽኖችን በመሰብሰብ ነው እንግዲህ ፐርፕሌክሲቲ ኤአይ ለእናንተ መልስ የሚያዘጋጅላችሁ ማለት ነው። እንደምታዩትም እዚህ ጋር የተለያዩ ቱሎች አብረውት ይሰራሉ ማለት ነው። ስለዚህ ከነዚህ ቱሎች ጋርም እናንተ ፐርፕሌክሲቲ አካውንታችሁን አገናኝታችሁ በጣም ብዙ ነገር ማግኘት ትችላላችሁ ማለት ነው። ፐርፕሌክሲቲም እጅግ በጣም እንደ ጉግል በሉት ግን it is very 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 deep ቲንክ እያደረገ የሚመልስላችሁ እናንተ የምትፈልጉት አውትፑት በጣም 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 ተጨንቆ ተጠቦ የሚመልስላችሁ ማለት ነው። እንዲሁም ደግሞ በጣም ዴፕዝ የሆነ ኩዌስችን ኤንድ አንሰር የምታደርጉበት ጊዜ ፈርዘር እናንተን ሄልፕ ለማድረግ የሚሄድ ቱል ነው ማለት ነው ፐርፕሌክሲቲ ኤአይ። እሱንም ገብተው ቼክ ያድርጉት ማለት ነው። ስለዚህ ሌላው ደግሞ የምንመለከተው አሁን ክላውድን ተመለከትን፣ ፐርፕሌክሲቲን ተመለከትን፣ ቻትጂፒቲን ተመለከትን፣ እንዲሁም ደግሞ ኖሽን ኤአይን እንመልከት። ኖሽን ኤአይ እንደምታውቁት የተለያዩ የስራ ማኔጅ ማድረጊያ ነው። ኖሽን ኤአይ ባጭሩ ማኔጅ ነው የምታደርጉበት ማለት ነው። እዚህ ጋር ገብታችሁ እንደምታዩት ሃው ቱ ጌት ስታርትድ፣ ስለ ወርክ ስፔስ ኤንድ ሳይድ ባር ምን እንደሆነ፣ ስለ ዳታቤዝ፣ ስለ አውቶሜሽን ሁሉም ነገር እዚህ ጋር ተጠቅሰዋል ማለት ነው። ጌት ስታርትድ አሁን ብትሉት ለምሳሌ ስታርት ይላል፣ ኢንትሮዳክሽን ቱ ወርክ ስፔስ። ይህንን ራሳችሁ መታችሁ እንግዲህ ማጥናት ትችላላችሁ፣ ወይም ደግሞ እንዴት እንደሚሰራ ማወቅ ትችላላችሁ ማለት ነው። ዲቴሉ እዚህ ጋር አስቀምጠውላችኋል። እንዴት ነው የሚሰራው፣ ኖሽን ኤአይ እንዴት ነው መጠቀም የምችሉት፣ እንዲሁም ደግሞ ኖሽን ኤአይ ይዝ ምናምን ብሎ እዚህ ጋርም የተለያዩ ዲቴል የሆኑ ነገሮች ይሰጣችኋል ማለት ነው። ስለ ዴታቤዝ ያወራችኋል፣ ስለ ቪውስ ያወራችኋል፣ ስለ የተለያዩ ወርክ ስፔሶች፣ ስለ ፔጆች፣ ስለ ብሎግስ፣ ስለ አውቶሜሽን፣ ስለ ፎርሙላ ኤኒቲንግ ከኖሽን ኤአይ ጋር የተገናኙ ነገሮች እንዳለ እዚህ ጋር መረጃው እንዳለ እዚህ ጋር ይገኛል ማለት ነው። ስለዚህ ኖሽን ኤአይንም ገብታችሁ ተጠቀሙት። በጣም በጣም የሚገርም ቱል ኖሽን ኤአይ ማለት ነው። ስለዚህ የራሳቸውም አካዳሚ ስላላቸው ገብታችሁ ትሬን ራሳችሁ ማለት ትችላላችሁ። እንዲሁም ደግሞ ማወቅና ራሱንም ክሬት አካውንት አድርጋችሁ መጠቀም መቻል ትችላላችሁ ማለት ነው። ስለዚህ እነዚህን ቱሎች ከስር ዲስክሪፕሽን ላይ ያስቀምጥላችኋሉ። ዛሬ የመረጥኳቸው ቱሎች እነዚህን 5 ቱሎች ነው ማለት ነው። ቻትጂፒቲን፣ ኖሽን ኤአይን፣ ሲንቴዥን፣ ሚድጆርኒን፣ ክላውድን እንዲሁም ደግሞ ፐርፕሌክሲቲ ኤአይ ነው የመረጥነው ማለት ነው። በዛሬው ቪዲዮአችን የመረጥናቸው ቱሎች ማለት ነው። ስለዚህ ገብተው አሁኑ የሞክሯቸው። አብዛኞቹ ፍሪ ፕላን አላችሁ። በፍሪ ፕላን እንግዲህ እናንተ የምትፈልጉትን አይነት አውትፑት የተሰጣችሁ እያደረጋችሁ ገብታችሁ ሞክሯቸው ማለት ነው። የዛሬ ቪዲዮአችን ይህን ይመስል ነበረ። አይ ሆፕ
ይረዳቸዋል ብዬ አስባለሁ። ቱሎቹን ከአሁኑ መጠቀም ይጀምሩ። ምክንያቱም ኤአይን የሚጠቀም ሰው ኤአይን የማይጠቀም ሰውን ሪፕሌስ ያደርጓሉ እየተባለ ያለው። ስለዚህ ኤአይን ተጠቀማችሁ እናንተ ለምፈልጉት አይነት ስራ ማዋል አለባችሁ ማለት ነው። አደኝ ነው ዘዴ እነዚህ ቱሎች ናቸው። ቱሎቹ ደግሞ እናንተ በማኑዋል መንገድ ወይም ደግሞ በድሮ መንገድ የሚሰሩ ከሆነ የሚፈጅባችሁ ጊዜ፣ የሚፈጅባችሁ ሰዓት፣ ኤፊሺየንሲ ከሁሉ ከብዙ ነገር ጋር ይገናኛል። እንዲሁም ደግሞ እነዚህ ቱሎች እጅግ በጣም ከጊዜ ወደ ጊዜ የሚሰሩበት ፍጥነት የሚሰጡት አውትፑት እጅግ በጣም ፈጣንና ጊዜውን የጠበቀ በፐርሰንትም ሲታይ በጣም አኩሬት እየሆነ ነው የመጣው። ገብቷችኋል? ስለዚህ ምን ጊዜ በእነዚህ የሚሰጡት ሪዛልቶች ወይም ደግሞ አውትፑት ሲመጣ ቫሊዴት ማድረግ እንዳትረሱ። አደኝ ኦፍ ዘ ዴይ ይሄ እንዳለ የምትሰሩ ስራ እንዳለ የእናንተ ስራ ነው። ሪስፖንሲቢሊቲ የምትወስዱት እናንተ ስለሆናችሁ ምንጊዜም ከኤአይ የሚመጡ ስራዎችን ቫሊዴት ማድረግ እንዳይረሳ ማለት ነው። ስለዚህ ዛሬ ቪዲዮአችን ይመስል ነበር። አይ ሆፕ አሪፍ ነገር ተች ቤዝ ለማድረግ ያክል ነው ስለ ኤአይ ቱሎች ማለት ነው። በቀጣይ ቪዲዮ እስከምንገናኝ ድረስ ቴክ ፓዝ ሀበሻን ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ። TechPath Habesha. 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 TechPath Habesha.